በኢትዮጵያ ከዜሮ ተነስቶ ሚሊዮነር መሆን ይቻላል በዩቲዩብ። ይሄ እንደምታውቁት ሪቪው ዩቲዩብ ቻናል ነው። ዛሬ 3 ዩቲዩብ ቻናሎችን ሪቪው እናደርጋለን። ትላንት ከየት እንደተነሱ፣ ዛሬ የት ጋር እንደደረሱ፣ ህይወታቸው ምን እንደሚመስል፣ ምን ያክል ሪቪውን እንደሚያገኙ በዚህ ቪዲዮ ሪቪው እናደርጋለን። ይህንን ቪዲዮ ሪቪው ስናደርግ እስከ መጨረሻ እንድትከታተሉ። በተለይ ዩቲዩብ ለመጀመር አስባችሁ ሂደታችሁን እየጠበቃችሁ ያላችሁ ልጆችም ካላችሁ እጅግ በጣም ይጠቅማል። ይሄ ለእናንተ በጣም አሪፍ ኦፖርቹኒቲ ነው። ብዙ ትማሩበታላችሁ። ከነዚህ ሰዎች የተማርነውን ዛሬ እኛም እስቲ በዚህ ዩቲዩብ ሪቪው ላይ እናያለን፣ ሪቪው እናደርጋለን። ይሄ ከጀማሪዎች ተነስቶ እስከ ኤክስፐርት ያለውን ላይፍ የሚያሳይ ነው። ይሄ ማለት ዛሬ የደረሳችሁበትን ታውቃላችሁ። እነዚህን የምናያቸውን ሰዎችን በሂደት እናያለን። እነሱ ምን ያክል ሰብስክራይበር እንዳገኙ፣ መጀመሪያ ላይ ምን አይነት ቪዲዮን እንደለቀቁ፣ አሁንስ ያላቸው ሀብት መጠን፣ ብዙዎች ዘንድ ያለው ተቀባይነት ምን እንደመሰል በዚህ ቪዲዮ አካተን እንመለከታለን። መጀመሪያ ላይ የምናየው አቤል ብርሃኑ የወይኗ ልጅ የሚለው ነው። ይሄንን አቤል ብርሃኑ የወይኗ ልጅ የሚለውን ስናየው 2 ሚሊዮን ሰብስክራይበር በላይ አለ። ይሄ ማለት ወደ ዓለም ውስጥ 2.2 እና ከዛ በላይ ሰብስክራይበር እንዳለ ነው መረጃ የሚያሳየው። ኮንቴንት ታይፕ ምንድነው? ሪቪው ያደርጋል። ኮንቴንት ታይፕ ምንድነው? መረጃን ያቀብላል። ዜና፣ አንዳንድ ኢንፎርማቲቭ፣ ብሎጊንግ፣ አሁን ጉዞ ከሀገር ወደ ሀገር ብሎግ የማድረግ ቱር ጋይድ፣ ቱሪስቶች እንደሚያደርጉት እንደዛ አይነትን ቱር ያደርጋል። የኮንቴንቱ አብዛኛው ጊዜ እሱ ቱር የሚያደርገውን ፖስት ያደርጋል። ከዚህ ባለፈ ዜናን ያቀርባል። ከዛ ደግሞ አንዳንድ ኢንፎርማቲቭ የሆኑ ኮንቴንቶችን ሼር ያደርጋል። ይሄ እጅግ በጣም በሰዎች ዘንድ ተወዳጅ ያደረገ ኮንቴንት ታይፕ ነው። እሱም ብዙ ሚሊዮን ሰብስክራይበር ያገኘበት በዚህ ወይ ነው። እዚህ ላይ እሱ ፖስት ያደረገው 2700 እና ከዛ በላይ የሆኑ ቪዲዮችን ለቋል። አጫጭሮችም ለንጎን ረጃጅሞችም ይሁን ተጠቃሎ አንድ ላይ 2700 እና ከዛ በላይ የሆኑ ቪዲዮችን ፖስት አድርጓል። ይሄንን ፖስት አድርጎ በጠቅላላ ያገኘው ቪው ምን ያክል እንደመሰላችሁ ልንገራችሁ። 283,838,934 ቪው ነው ያገኘው። ይሄ ማለት ቀላል አይደለም። ጠቅላላ እሱ ዓለም ውስጥ ዩቲዩብን ከጀመረበት ወደ 6 ዓመት 7 ዓመት እየተጠጋ ያለበት እድሜ ያለው። ይሄ ማለት መጀመሪያ ቪዲዮን እስቲ እንየው ምን እንደመሰለ። እጅግ በጣም የሚገርም መጀመሪያ ቪዲዮን እኔ አይቼ እጅግ በጣም ተገርሜያለሁ። እንዴት ናችሁ? በዓለም ዙሪያ የምትገኙ ኢትዮጵያውያን በሙሉ እንዴት ናችሁ? ሰላም ናችሁ? አይታችኋል ቦታው ምን እንደመስል። የኔ እንኳን ይሻላል ላይቱ ምን እንደመስል ጨለማ ነው። ከዚህ ተነስተው ነው ዛሬ ዓለምን ያደረሰው። መድረስ ይቻላል እንደማለት ነው። ሲቀጥል ይሄንን የአቤል ብርሃኑን እንደዚህ ካየን በመቀጠል የምናየው ሰይፉ ኦን ኢቢኤስ ነው። ሁለተኛ ደረጃ ላይ የምናየው ሰይፉ ኦን ኢቢኤስ ሰብስክራይበሩ 2.23 ሚሊዮን ነው። ያ ማለት 2 ሚሊዮን 230 ሺህ አካባቢ 2 ሚሊዮን 230 ሺህ እና ከዛ በላይ ሰብስክራይበር እንዳለ ነው የሚያሳየው። ኮንቴንት ታይፑ ኢንተርቪው ሾው ነው። አብዛኛው ጊዜ ሰይፉ እንደምታውቀው ኢንተርቪው ያደርጋል። ትላልቅ እና ታዋቂ ሰዎችን ወደ ስቱዲዮ በመጥራት ኢንተርቪው ያደርጋል። ሰዎችን ኢንተርቪው ያደረገ ታሪካቸውን ሼር እንዲያደርጉ ሰዎችን ፋኒ ያደረገ ያሳሳቀ የሚለቀው ቪዲዮዎች ናቸው አብዛኛው ጊዜ እሱ ኮንቴንት። እሱ ደግሞ ጠቅላላ አፕሎድ ያደረገው ቪዲዮ ምን ያክል እንደሆነ ልንገራችሁ። 3400 ቪዲዮ እና ከዛ በላይ ቪዲዮዎችን ፖስት እንዳደረገ ነው መረጃ የሚያሳየው። ይሄንን ፖስት አድርጓል። ይሄንን ፖስት አድርጎ ምን ያክል ቪው እንዳገኘ ልንገራችሁ። ጠቅላላ ቶታል ቪው ማለት ነው። ዩቲዩብ አልጎሪዝሙ የቆጠረ ቶታል ቪው 558,449,693 ቪው ነው ያገኘው። ይሄ ጠቅላላ ቪው እሱ 3400 ቪዲዮ ነው አፕሎድ አድርጎ ያገኘው ጠቅላላ ቪው ማለት ነው። ይሄንን ቪው አግኝቷል። ይሄ ማለት ሰይፉ መጀመሪያ ላይ ሲቀርብ
የለቀቀው ቪዲዮ የትኛው ነው ብዬ ብዙ ሰርች አድርጌ ነው ያገኘሁትን ላሳያችሁ። ኃይሌ ገብረስላሴን ነው ወደ መድረኩ የጠራው መጀመሪያ ጊዜ። ኃይሌ ገብረስላሴን መጀመሪያ ጊዜ መድረኩን ጠርቶ ያቀረበውን ኢንተርቪው እንየው። በነገራችን ሰይፉ በጣም ፋኒ ነው። ወደ መድረኩ ወደ ጠራዋለሁ ሰዎችን ፋኒ ያደርጋል። ይህንን ይመስላል መጀመሪያ ቪዲዮ። ሰዎችን በጣም ፋኒ በማድረግ በማሳሳቅ በማዝናናት በኮሜዲያን አይነት ነገር ነው የጀመረው። ይሄንን ከዚህ ጀምሮ ዛሬ ደረሰበትን ደርሷል። ይህንን ያክል ሰብስክራይበር ያገኘው ኢትዮጵያ ውስጥ መጀመሪያ ዩቲዩብ ሲነሳ በሰው ልብ ውስጥ የሚመጣው ማን ነው? ሰይፉ ኢቢኤስ እንዲሆን አንዳንድ ታዋቂ ሰዎች የሚቀርቡበት አብዛኛው ጊዜ በሰይፉ ኢቢኤስ እንደሆነ ከዛ በኋላ ቀስ ቀስ ያለ ሌሎችም እንደዚህ አይነት ልምድን እየወሰዱ ሌሎች እንዳመጡ አይነት እንደዚህ አይነት ኮንቴንትን መስራት እንደጀመሩ ነው። መጀመሪያ ቶፕ ላይ ዩቲዩብ ያስቀመጠው ሰይፉ ኢቢኤስ ነው ያስቀመጠው። ሌላ ሶስተኛ ደረጃ ላይ የምናገኘው እጅግ በጣም ታዋቂው ዶንኪቱብ ነው። ዶንኪቱብ ጠቅላላ ሰብስክራይበሩ 3.23 ሚሊዮን ነው። ያ ማለት 3,230,000 ሰብስክራይበር እንዳለው ነው ሲስተሙ ላይ የተቀመጠው አልጎሪዝሙ የቆጠረው ሰብስክራይበር። የዶንኪቱብ ኮንተንት ታይፑ ምንድነው? ኮሜዲያን ነው። ሰዎችን ማሳቅ፣ ማዝናናት፣ ኢንተርታይን ለማድረግ ነው። ይሄ ማለት ብዙ ሰዎች የሚወደው አይነት ኮንተንት ነው። ጠቅላላ እሱ አፕሎድ ያደረገው ቪዲዮ ምን ያክል እንደመስላችሁ በጣም ከሌሎች አንጻር ስናየው በጣም ዝቅተኛ ነው። 2100 እና ከዛ በላይ ቪዲዮዎችን ፖስት አድርጓል። 2100 እና ከዛ በላይ ቪዲዮዎችን ፖስት እንዳደረገ ነው ሲስተሙ ላይ የሚያሳየው። ቶታል ቪው ከሌሎች እጅግ በጣም ከፍ ያለ ነው። ካሉት ከሌሎች አንጻር በጣም ከፍ ያለ ነው። 645,757,003 ቪው ነው ያገኘው። ይሄ ማለት በጣም ብዙ ቪው ነው በኢትዮጵያ ስታንዳርድ። እነዚህን እንደዚህ አድርገን ሪቪው ካደረገን እኛስ ጀማሪዎች እንደዚህ አድርገን ራሳችንን ማሳደግ እንችላለን። ገባችሁ? እንደዚህ ሰዎች ትላንት ከዛ ተነስቶ እንደዚህ ካደረጉ ራሳችንን ማሳደግ እንችላለን። እስቲ እሸቱ መጀመሪያ ዶንኪቱብ በመጀመሪያ የለቀቀው ቪዲዮ የትኛው እንደሆነ እንያቸው። አሁን ያለነው ደቡብ ጎንደር ልጫ ቀበሌ አቢጋራ ጊዮርጊስ የሚባል አካባቢ ነው። የሚገርም ቁስ ልንፈወስ ነው አካባቢ ነው። በሬ ነው ያረደው። የ5 ዓመት ቪዲዮ ነው። በጣም የሚገርም ነው። ከተማ ሴቶች ናቸው ቪዲዮ ነው የሚያስተናግዱት። እዚህ ወንዶች ናቸው። እናያችሁ ተዘራይ ከዚህ ተነስተን እኛ የምናውቀው ታዋቂ የሆነው ዶንኪቱብ ባለቤት እሸቱ ከዚህ ተነስተን ሁላችንም የተነሳንበትን የሚይዝ ነገር ገባችሁ? አሁን ለምሳሌ ታሪክ ነው። ትላንት በዚህ ነበረ፣ ዛሬ እዚህ አይደለም። ታሪኩ ተቀይሯል። ብዙ ለውጥ አምጥቷል። በነገራችን ዲጂታል ዓለም ሰዎችን በዚህ ልክ ይቀይራል። እነስ መለወጥ እፈልጋለሁ። እነስ መቀየር እፈልጋለሁ። እዚህ ጋር ሞር እናንተ ማወቅ ያለባችሁት ነገር ይሄን ቪዲዮ ሲሰራ ምን ለማለት ፈልጌ ነው። መጀመሪያ አስባችሁ ዩቲዩብ ላይ ስራ መጀመር ፈልጋችሁ የምታስቡ ልጆች ካላችሁ በየትኛውም እድሜ ክልል ሆኑ ችግር የለውም። ዩቲዩብ እድሜ ክልል ማተር አያደርግም። ይችላል የትኛውም ቦታ ላይ ሆኑ ማተር አያደርግም። ነገ የሚያድግ ህይወት ስለሆነ ኮንሲስተንሲ ቀጣይነትን ስለሚፈልግ ማሳደግ ይቻላል። ስለዚህ እንደዚህ አይነትን ኮንተንት በመስራት ህይወታችን ቼንጅ ማድረግ ስለሚቻል እናንተም በቻላችሁበት መልክ መስራት እንድትጀምሩ አበረታታለሁ። ይሄንን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡ። ሌሎች እንዲደርስ ሼር አድርጉ። ቀጣይ እንደዚህ አይነት የምለቃቸው ሪቪው ኮንቴንቶች እንዲደርስላችሁ ኖቲፊኬሽን በተን ኦን ማድረግን አትርሱ። ሰብስክራይብ ካደረጋችሁ በኋላ ኖቲፊኬሽን በተን እንደዚህ ኦን አድርጉ። ኦን ካደረጋችሁ ሁሌ የሚለቀቁ አዳዲስ ቪዲዮዎች እናንተ ጋር ቶሎ ስለሚደርስ እንዳትረሱ። ቀጣይ በዚህ በአዳዲስ ቪዲዮ እንመጣለን፣ ሪቪው እናደርጋለን። ከሰዎች ጀምረን እስከ ቴክኖሎጂ ያሉት ነገሮችን በዚህ ዩቲዩብ ቻናል ሪቪው የምናደርግበት ስለሚሆን ሪቪው የምናደርገውን ኮንቴንቶችንም ሀሳባችሁን አስተያየት ላይ ኮሜንት ሴክሽን ላይ ማስቀመጥን አትርሱ። ቀጣይ ከዚህ የተሻለ ቪዲዮን ይዘን እንደምንቀርብ ተስፋ አደርጋለሁ። መልካም የፋሲካ በዓል
ዋዜማ እንድንላችሁ እመኛለሁ። ነገ እንገናኝ። መልካም